ጊማራይስ to Arsenal, here we go. ትላንት ማታ ምን ብዬ ነበር እንዳተኛ ብዬ እኔ ባልተኛው ማን በሰዓታት ብቻ ነው የሳት ነው ገባርለ ተከከለኛው ብሩኖ ወደ ሊጉ መጥቷል ወደ ሊጉ አናትማን ብሩኖ ጂ ብሩኖ ጋንግስተር ብሩኖ ፋኮፍ አይመቸንም ነው ማለት ተረዳኛ አይደል ሁሉ ቤርታ ጀመረ ነው ማለት ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎ አረ ማይ ጋድ ይሄን ተጫዋች በርካሽ ዋጋ እንደ አታመጡትም ያላችሁ ሰዎች ማቀላል በርካሽ ዋጋ መጣ ነው ኒውካስትል ገና 20% ለሊዮን መክፈል አለበት ሴሎን ክሎዝማን ገባር ኪስ ውስጥ 55 ምናምን ቢደርሰው ነው ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን ለምን በሃርድ ስለሆነ የቆየው ማንንም እኛን ስለሚያገረጥን አይደል ምን ፈልገውን ዋጋ እንከፍላለን ከዛ ዱዲ ሳንቲም አንጨምርልህም ተጫዋቹን ግን ተሰጠናለህ ነው ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስትል አምበል ነው ባለፈው ኖርጋርድን የብሬንትፎርድን አምበል ነው ያስፈረም ነው ገባ የፕሮጀክቱን ዋና ቁንጮ አስፈረም ነው አሁን ደግሞ የኒውካስትልን ሙሉ ክለቡን ያስፈረም ነው ኒውካስትልን ተረዳኛል ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበር ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ ይያለን ገባርለ ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂሩዊጎ ሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው ማለት ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቃለሁ በጣም ሳስጨንቀ ቪኒን ትረሳዋለህ ገባ መጣም አልመጣም ተጨነኩ ብለ ትረሳዋለህ ከዛ ቪኒ ሲመጣ ጨጓራህን እንዲ ጊማራይስ ወያላ እንግዲህ አሳርህን ብላ ብለናል እንግዲህ ሂሩዊጎ ቆይሰን ተመከራ እንግዲህ በስተመከራ አሁን ግን ወያላ ጉማሬሽ በል ብሩኖ እንዳትል ጎሮሮህን ነው ማውጣለ እፈትግሃለሁ ብያለሁ ወያላ ጉማሬሽ ትላለ ወይ ብሩኖ የተቀበረ የንጉዛውያን ስም ነው ሲጀመር ተናግሬያለሁ እንግዲህ በቃ አገር እንዳበጠብጥ ጨርሰናል ብሩኖ ጉማሬሽ ወደ አርሰናል ይላል ሂሩዊጎ የሚገርም ሳይን የምሬ ነው ምላችሁ ስለ ሚድፊልድ ላይ ይሄ ልጅ አሁን ባንፈልጎም ምን ፈልግበት የነበረበት ታይም ነበር ካስታወሳችሁ ማለት ልጁን ፌክ ፈልጎ ነበር ሲቲ ማለት ነውና የሚገርም ሳይን ኦዲጋርድን ይዛል ኤዜ ምናምን ራይስ አለ ጨመርክበት ይሄንን አባቴ ምን ሊፈጠር ይችላል ልጁ ጎበዝ ነው ምናምን 75 ሚሊዮን አባቴ ጭራሽ ኒውካስትል 100 ምናምን ነበር ያለው 75 ነው ያሉት ለሮድሪም ከ75 ከ80 ነው ሲቲ ያሉት ለማድሪዶች ሮድሪ ለመውሰድ እንዴት እንደዚህ ሆነ ግን የእውነቴ ነው ምላችሁ ያለበት ፐርፎርማንስ ሁለቱም ብቻ ግን ዞሮ አሪፍ ሳይኒንግ ነው የምሬ ነው ናይስ ዩናይትድ ያስፈረመው 3ቱ ዝውውሮች ቢጨመቁ ራሱ አንድ የኛውን ዝውውር አይወጣው ምን አይነት ዝውውር ነው አርሰናል ያስመለከተን ብሩኖ ጉማሬሽ ወደ አርሰናል መዘዋወሩ ታውቋል ማለት ነው ምን አይነት ዝውውር ነው የኛዎቹ ሲንከረፈፉ ያምጡ አርሰናል የሚያስገባውን ተጫዋች ዝም ብለው ማን ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ የኛ 3ቱ ቢጨመቁ አንድ ይሄን ያወጡትም የሚገርም ዝውውር ነው ያስመለከታችሁን ይመቻችሁ ብሩኖ ጊማሬሽ to Arsenal here we go ዘገነርስ ከፋችሁ እንዴ እንዲች ብሎ እንዳይከፋችሁ ከባድ ባሩድ ታገኛላችሁ ለመድፋችሁ here we go ሚገርም እኔ በተአምር ምጠብቀው ዜና አልነበረም የአርሰናልን ደጋፊ በ15 ቀን ሁለቴ ልቡን ዝቅ አርጊያለሁ ሁለቴ ወደ ፋብሪዚዮ ሮማኖ ፔጅ እየተሯሯጡ ተጠላልፈው እዛ ገደል ውስጥ እንዲገቡ ሁለቴ አድርጊያለሁ ለማንኛውም ይሄንን አይቅሌቴ ምን ነው ዝም ባልኩ እኔ እኮ እየጠራውላችሁ እኮ ነው ጭራሽ እኮ አሁን ገምጋሚ ሆንኩኝ እኮ ነው የአርሰናል እንትን ሆንኩኝ እኮ ይሄን ቪዲዮ አንድ ወር ነው በቃ አርሰናልን ደጋፊ ቆሽቴውን ልጣለው እንጨጓራውን ልጣለው ብዬ የሰራው ቪዲዮ ሁለት ተመሳሳይ ቪዲዮ ይሄው ሂሩዊጎ ተባለ ክርስቶስ ዙሊስም ብሩኖ ጊማሬሽም እንደው ምን ይሻለኛል ምን በቃ ዝም ልበል ምንም አልበል ወይም ደግሞ ለማንቸስተር ልስራ እንዴ ለማንቸስተር በሊዩስ ሃል ምናምን ሂሩዊጎ ልበል የውሸት እኔ እኮ ግራ ገባኝ እኮ እንዳለ ቋጠሮ ተቃራኒ እኔ በዚህ ነው የሚሄደው እነሱ በዚህ ነው የሚመጡት ሁሉም ነገር ግራ የገባው ብሩኖ ጊማሬሽ በ75 ሚሊዮን ፓውንድ
ሂርዊጎ ተብሏል። እኔ ፋብሪዚዮ ልስማኮ እሱ ልስማ ብዬ ነው እንጂ እነ ዴቪድ ኦርንስቴን እንኳን ከትላንት ወዳ ባይ ፋር ነው ከፋብሪዚዮ ጋር በዚህ የዝውውር መስኮት ላይ ዴቪድ ኦርንስቴን ርቀት ያለው ማለት ነው። ቆይቶ ነው ጭራሽ ፋብሪዚዮ ገና እንትን ብሎ ነው ሂርዊጎ የሚለው። እኔ ቁርጤን ልስማ ከሱ ልስማ በቃ እሱ የሆነ ነገር ይበል ብዬ ዝም ብዬ ቁጭ ብዬ የምር ነው ሆነ። አይ አልቋጥር ከዚህ በኋላ ማለት ነው ሁላ ውድድሩ ፕሪሚየር ሊግ ሁላ ሲጀመር አርሰናል ይሸነፋል ብዬ አልቋጥርም። ምክንያቱም ተቃራኒ ነው የኔ ተቃራኒ ነው የሚሆነው የሆነ ያለው ነገር እንደዛ ነው። ሂርዊጎ እኮ ነው ዳይሬክት ሂርዊጎ የሚባለው። እኔ እዛ እንደፋደፍ ተውት ይቅር በቃ ይመቻችሁ አርሲያንስ። ሰበር የአርሰናል ደጋፊዎች እንኳን ደስ አላችሁ። ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። ብሩኖ ጊማሬሽ ብራዚላዊ የኒውካስል አማካይ በመጨረሻም የአርሰናል ተጫዋች መሆኑ ተረጋግጧል። ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ዴቪድ ኦርንስቲንም ይህ ተጫዋች በ75 ሚሊዮን ፓውንድ መድፈኞቹ አርሰናሎችን መቀላቀሉን አረጋግጦልናል። ከተጫዋቹ የ75 ሚሊዮን ፓውንድ ዝውውር ላይም የቀድሞ ክለቡ ሊዮን 20% ድርሻውን እንደሚወስድ ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርንስቲን ገልጸዋል። በቀጣይ ሰዓታት ይህ ተጫዋች ወደ አርሰናል እንደሚያመራና የሕክምና ምርመራውን እንደሚያደርግ ይጠበቃል። ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥቷላችሁ? ሐሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ብሩኖ ጊማሬሽ ወደ አርሰናል ሂርዊጎ ተብሏል። እንደምታዩት የውላችሁ በጣም ብዙ ሰዎች ደጋግማችሁ ጠይቁኝ ነበረ ብሩኖ ጊማሬሽ ወደ አርሰናል አይመጣም እንዴ ኮንትራቱ ሊቋረጥ ነው ምናምን እያላችሁ። ዴቪድ ኦርንስቴ ደጋግሞ ሲናገር ነበረ ቶታል አግሪመንት ላይ እንደደረሱና አከፋፈል ላይ ያወሩበት እንደሆነ። ዘንድሮ ፋብሪዚዮ ሮማኖ አልገባኝም በጣም ነው የተከሳከሰው። ዴቪድ ኦርንስቴ ኩክኒ ያደረገው ብቻ ስለ ብሩኖ ጊማሬሽ እንመለስ። የሁላችሁ እጅግ በጣም አስገራሚ ዝውውር ነው አርሰናል ያደረገው። መሀል ሜዳ ላይ ኒውክሌር ታጥቋል ማለት ይቻላል። ስብስቡን ነው ዲክላራይ ዙቢሜንዲ፣ ብሩኖ ጊማሬሽ እና ሜሪኖ ማለት እጅግ በጣም አስገራሚ መሀል ሜዳ ክፍል ነው ያላቸውና የሁላችሁ የብሩኖ ጊማሬሽን ጥቅም ባለፈውም ነግሬያችኋለሁ። ቴምፖ መቋቋም ማለት ሲፈልግ ማፍጠን ሲፈልግ ማቀዝቀዝ የሚችል እጅግ በጣም አስገራሚ ተጫዋች ነው። ዴክላራይስን ማሳረፍ የምትፈልግ ከሆነ እጅግ በጣም አስፈላጊ ሰው ይዘህ መጥተሃል እያልኩ ነውና የአርሰናል ደጋፊዎች እንኳን ደስ አላችሁ። ኮሜንት ሴክሽን ላይ የተሰማችሁን ሀሳብ አስተያየት አስቀምጡልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፔስ ሰበር መረጃ ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ ተጠናቀቀ። የ28 ዓመቱ ብራዚላዊ አማካይ ብሩኖ ጉማሬሽ በ75 ሚሊዮን ፓውንድ ከኒውካስል ዩናይትድ አርሰናል ለመቀላቀል ተስማምቶ ብሩኖ ጉማሬሽ አዲሱ መድፈኛ ሆኖ የሕክምና ምርመራውን አድርጎ ወደ ኤምሬትስ ይደርሳል። ብሩኖ ጉማሬሽ አርሰናል ተጫዋች ሆኖ ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ሂር ዊ ጎ የአርሰናል ደጋፊዎች እንኳን ደስ አለን። ለረጅም ጊዜ ስንጠብቀው የነበረው የብሩኖ ጉማሬሽ ዝውውር በዛሬው ዕለት ሙሉ ለሙሉ መጠናቀቅ ችሏል። ዝውውሩም ሂር ዊ ጎ ተብሏል። ብሩኖ ጉማሬሽ የክለባችን ተጫዋች መሆን ችሏል ማለት ነው። ክለባችንም ከኒውካስትል ጋር በአጠቃላይ በ80 ሚሊዮን ፓውንድ ፓኬጅ ከስምምነት እንደደረሰ መረጃዎች እያሳዩ ይገኛል። ተጫዋቹም ከፕሪሲዝን በፊት ዝውውሩ እንዲጠናቀቅለት ፈልጎ ነበረ። ዝውውሩም ተጠናቆለታል። ብሩኖ ጉማሬሽ የክለባችን ተጫዋች ሆኗል። ሜዲካሉንም እንዲያደርግ ፈቃድ እንደተሰጠው የፋብሪዚዮ ሮማኖ መረጃ አሳይቷል። አሁንም ቢሆን አርሰናል በብሩኖ ጉማሬሽ ዝውውር ብቻ አያበቃም፣ ሌሎች ዝውውሮች ላይ መስራቱን የሚቀጥል ይሆናል። እኔም መረጃዎቹን ወደ እናንተ ጋር ይዤላችሁ መጣ ይሆናል። በድጋሚ የአርሰናል ደጋፊዎች እንኳን ደስ አለ። ወገንታትና ህዝበታት በስተመጨረሻም ብሩኖ ጊማሬሽ ሻምፒዮን ወደሆነ አርሰናል ገብቶልናል። ኮንግራ ጀምአው አስፈሪው ጭራቁ ተጫዋች ይወላችሁ ኦሪጂናሉ ብሩኖ ማለት ነው እኛ ጋር መጥቷል። ጀምአው ኮንግራ እንኳን ደስ አላችሁ። ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል። እንኳን ደስ አላችሁ። መሀል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ የወለደችው የሚፎካከር ቡድን ይኖራል አይኖርም? ያው ኋላ መስመራችንን አረጋግጠናል። አሁን ፊት መስመራችንን የሚፎካከረን አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀረኛል። ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና አካሎች በሙሉ መግዛታችንን እንቀጥላለን ማለት ነው። አምና ጀምረናል። ዘንድሮ አውሮፓ መድረኩ ማይቀረንም ማለት ነው። ይላል አባቴ። ኮፒ ሊንክ ሼር አድርግና እንዳርስለት ይወል መጣለ በለው ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ ማን እየገረፍ ካስገባው ኮፒ ሊንኩን እርገጠው። በቃ እስከዛሬ ይሄ ዝውውር መቼ ነው የሚያልቅ ስትለኝ ነበር ኢትዮጵያዊ። አሁን ቪኒሺየስን አይተከበርኩ የአርሰናል ደጋፊ የመጨረሻውን ሳቅ ምስቀው አንተ ነብይሃሉ። ተረጋጋማ። አሁን ዋናው አካውንታችን ስለተዘጋ ይሄኛውን ኮፒ ሊንክ ፎሎ ሪፖስት ማድረጋችሁን እንዳትረሱ። ደስ የሚል ነገር ነው። አዳዲስ ነገሮች ከዚህ በኋላ ሲመጡ ከችላለሁ። ይመቻችሁ።
ወገንታትና ህዝበታት በስተመጨረሻም ብሩኖ ጊማሬሽ ሻምፒዮን ወደ ሆኖ አርሰናል ገብቶልናል። ኮንግራጀም አው አስፈሪው